እሺ አመሰግናለሁ። የተወሰኑ ነጥቦችን ለማከል ፈልጋለሁ። በወንድማችን በአብዱራህማን እና ማለት በአብዱ ኤን እና በአሉሻ በኩል የተነሱ ሀሳቦች ላይ መጠነኛ የሀሳብ ልዩነትን መግለጽ ፈልጋለሁ። ማለት ይህን ያክል መሬት ላይ ለማውረድ ገር በገር የሆነ ያክል አድርጎ ማሰብ ትንሽ ከተጨባጩ ጋር መቃረን ነው የሚመስለኝ። እንትኑ እንዳለ ሆኖ አስፈላጊነቱ እንዳለ ሆኖ የኔ መጨምረው ሀሳብ ሁለቱም ኦፕሽኖች ጎን ለጎን መሄድ አይችሉም ወይ አንዱ አንዱን ይቃረናል ወይ ነው የኔ። አንደኛ የተወሰደን ንብረት ማስመለስ በተወሰነ ቡድን፣ ሁለተኛውን ክንፍ ደግሞ ማደራጀት ደግሞ በተወሰነ ቡድን መከናወን አይችልም ወይ? ሁለቱ እርስ በርስ የሚቃረኑ ኢንተረስቶች ናቸው ወይ? ሁሉም ኦፕሽኖች እና አማራጮች ተሟጠዋል ወይ የሚለውን ነገር ምናልባት የተለየ ምልከታ ካላችሁ መልስ ባገኝ ደስ ይለኛል። እና የመጀመሪያው ኦፕሽን ሁሉም አማራጮች ጥቅም ላይ ውለው ነው ወይ ተስፋ ወደ መቁረጥ ደረጃ የተደረሰው እና ወደ ሁለተኛው አማራጭ መሄድ የተፈለገው? ሙፍቲ ባላቸው የተለየ ሞገስ እና የጠቅላይ ሚኒስትሩ ይሁንታ ስለነበረበት በአዋጅ የመታወጅ ከፍተኛ እርከን የመገኘት እድሉን አግኝቷል። ይሄኛው ተቋም በመጀመሪያ በባለቤቶቹ እጅ እያለ ማለት ነው። እና አሁን ላይ የሚመጣ ሌላ አደረጃጀት ከዚህኛው አደረጃጀት ጋር አቻ ለመሆን በተመሳሳይ የህግ ማዕቀፍ ይሁንታ ማግኘት አለበት እንጂ ከዛ በመለስ በሆነ ከሆነ ስቲል የእኩያ ያለመሆን እድል ይፈጠራል ብዬ ነው የማስበውና ሁለተኛ በተራ ጉዳዮች ቤት ለቤት የሚደረግ ቅርአትን ያስተጓጎለ ያለ ተቋም እንዲህ አይነት እሱን የሚገዳደር ተቋም ስትመሰርት በዝምታ ይመለከታል ተብሎ አይገመትም። የገዛ ልጆቹ ከምርጫው ምርጫ በኮቴሽን ምርጫ ከተባለው ክስተት በፊት በነበረው ስብሰባ የራሱ ልጆች ሳይቀር የተሰበሰቡበትን ስብስብ እስከ ማስቆም የደረሰ ተቋም እንዲህ አይነት እሱን የሚገዳደር ተቋም ለመመስረት ስትንቀሳቀስ በዝምታ ይመለከታል ተብሎ አይገመትም። ማለት ከእይታ ውጭ ሆኖ የገጠር ሀሪማዎችን ሳይቀር ማስተጓጎል ላይ የደረሰ ኃይል እነዚህን ነገር ልክ ቀደም ሲል የተገለጹ በምሳሌያዊ አነጋገሮች የተገለጹትን ያክል በጣም ሲምፕል ነው ወይ ነው የኔ ጥያቄ። ሁለቱ ኦፕሽኖች መከናወን አይችሉም ወይ? በታሪክ አጋጣሚ የተወሰደን ተቋም ማስመለስ የሚቻልበት አማራጭ ተሟጧል ወይ? ልክ ለዚህ የሚለፋውን ያክል ለዛኛው ተመሳሳይ መጠነኛ ዋጋ መከፈል ከቻለ ሊታከም የሚችልበት እድል አይኖርም ወይ? እስከዛሬ ሮሮን ከማቅረብ ባለፈ ተቋምን የማከም ስራ ተሰርቷል ወይ የሚለው ነገር ነው ለኔ ትንሽ እንዲመለስልኝ የፈለኩት። መጨረሻው በአንዳንዶች አገላለጽ ሐጀተል ወዳኡ የመሰናበቻው መግለጫ ላይ የተነበበው የመግለጫውን እያንዳንዷን አረፍተ ነገር አይታችሁት ከሆነ እያንዳንዷን አረፍተ ነገር ሰንጥቃችሁ አይታችሁት ከሆነ ቀጥሎ ለሚወሰድ አክሽን እያዘጋጁት ነው። ነገሮች ከሰከኑ በኋላ በወቅቱ ደግሞ አንደርስታንዲንጉ የተዛባው በነበረው የፕሮፓጋንዳ የበላይነት የነበረው ሚስ አንደርስታንዲንግ በማህበረሰቡ ዘንድም የተወሰነ ነበርና ብዥታዎችም ነበሩ። ያ ነገር ከጠራ በኋላ ለሚወሰድ አክሽን መደላድል ለመፍጠር ሲሉ የሰጡት መግለጫ ነው። እያንዳንዱ የመግለጫውን አረፍተ ነገር ምናልባት ወንድሞች አይታችሁት ከሆነ ፐርፐዝሊ የተሰነቀሩ አረፍተ ነገሮች ናቸው። ከዛ በኋላ በማግስቱ ሊደረግ የነበረው ክስተት ስብሰባ አንደኛ ኮንፈረንስ እንዳልሆነ ማለት ማንዴት እንደሌለው እና ቀጥሎ ለሚወሰደው አክሽን መደላድል የፈጠረ ምናልባት ድጋሜ እኔ በደንብ አረፍተ ነገሮችን ስላነበብኳቸው ነው ድጋሜ ስታነቡት ያንን ሐሳብ የምትረዱት ይመስለኛል። እና አባቶቻችን ቀጥሎ ለሚወሰደው የህግ አክሽን መደላድል ፈጥረው ነው የሄዱት እና እስልምና ጉዳይ ሚኒስቴር መስሪያ ቤት የተቋቋመ አድርገን ነው እያሰብን ያለነው። የአንድ አስፈጻሚ ሚኒስቴር መስሪያ ቤት
ተቋም እንዳቋቋም አድርገን ነው እያሰብን ያለነው። በእስልምና ላይ ፉሊ ሞኖፖሊ ኦፍ ፓወር ያለው ተቋም አዋጁ እንደመሰረተ ነው አብዛኛው ማህበረሰብ የሚያስበው እና በመደበኛው አረዳድ እኔ የተወሰኑ አንብቤ ያለውና በመደበኛው አረዳድ ካሰብነው አሁን እየሰራ ያለውን ስራ እንዲሰራ ስልጣን አይሰጠውም። የሰጠው ብቸኛው ነገር ምንድነው? የህግ እውቅና ነው የሰጠው ይሄ አዋጅ። ልዩነቱ የበፊቱ በሆነ ሚኒስቴር መስሪያ ቤት የሚሰጠን እውቅና አሁን ደግሞ በህግ አውጪው ምክር ቤት ተሰጠህ ነው። በቃ የተለየ ነገር የለውም። የአዲስ አበባ ወጣቶች ማህበር ወይም የዳና እስላማዊ ማህበር ከኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የተለየ የህግ ሰውነት የለው። ሁለቱም ያላቸው የህግ ሰውነት ነው፣ የህግ ሰውነት ነው። የሚለየው ነገር ምንድነው? ይሄኛው በየ3 ዓመቱ እየሄደ ያሳድሳል፣ እነዚህኞቹ ግን አያሳድሱ። ቋሚ የሆነ በሌላ አዋጅ እስኪሻር ድረስ ወይም ደግሞ በሌላ አዋጅ እስኪሻሻል ድረስ ወይም ደግሞ የተለየ አሜንድመንት እስኪመጣ ድረስ ማለት ነው እና የህግ ሰውነት ከመስጠት ውጭ የእስልምና ጉዳይ ሚኒስቴር መስሪያ ቤት አላቋቋመም። ይሄ አዋጅ እኔ እስከሚገባኝ በእኔ ንባብ ማለት ነው። ግን እየተረዳ ያለው አብዛኛው ማህበረሰብ እያንዳንዱ አሁን እየተወሰዱ ያሉ አክሽኖችን ለመውሰድ ኦቶሪቲ እንደሚሰጥ ተደርጎ ነው እየታሰበ ያለው እና የህግ ሰውነት ከመስጠት ያለፈ የተለየ ሚና የለውም፣ የተለየ ኦቶሪቲ የለውም። የመንግስት ሚና ተክቶ እንዲሰራ ስልጣን የለውም። ፖሊስን ማዘዝ አይችልም። የተለያዩ መስሪያ ቤቶችን ማዘዝ አይችልም። የማዘዝ ስልጣን የለውም። የራሱ የመንግስት ኦርጋን ብቻ ነው ማዘዝ የሚችለው። ስለዚህ በህግ ማዕቀፉ ከተኬደ ሌላ ተቋም ስለተሰጠን አይደለም፣ ስለመሰረትን አይደለም መጅሊስ እጁ ሊሰበስብ የሚችለው። ህጉ ይተግበር ከተባለ በትክክለኛ የህጉ ፍልስፍና መሬት ላይ ይውረድ ከተባለ አሁን ያለውን በቂ ነው። የራሱ የህግ እውቅና የተገኘበት አዋጅን በቂ ነው። ሌሎች የህገ መንግስት ማዕቀፎቹን በቂ ናቸው። ማለት የራስን የእስልምና ኢዲዮሎጂ ፕራክቲስ ለማድረግ በፈለገው መንገድ ለማምለክ በፈለገው መንገድ ኤክሰርሳይዝ ለማድረግ አሁን ያለው የህግ ማዕቀፍም እኮ በቂ ነበር፣ መተግበር ከተቻለ ማለት ነው። ይሄ እሱ ብቻ አይደለም። ይሄ አዋጅ ባይኖር ራሱ ከዛ በፊት የትግበራ ውስንነት ነው ሀገራችን ላይ እስካሁን ያለው እንጂ የህግ ማዕቀፍ ውስንነት አይደለም። ከዚህ አዋጅ በፊት እኮ ህገ መንግስቱም ነበረ። እዛ ላይ ግልጽ የሆኑ ድንጋጌዎች አሉት እና እነዚህ ድንጋጌዎች ሙሉ ፍሪደም የሚሰጡ ናቸው፣ ሙሉ ነፃነት የሚሰጡ ናቸው እና ትግበራው ላይ ያለ ውስንነት ነው። በነገራችን ላይ የኔ ንባብ የኔ አንደርስታንዲንግ ከተቋም ምስረታ በኋላ ነው የኢትዮጵያ እስልምና እየተዝረከረከ ያለው እና መሐመድ ሳኒ ሀቢብ ከተቋም ምስረታ በፊት የነበራቸው ፐርፎርማንስ እና ከተቋም ምስረታ በኋላ ያላቸው ፐርፎርማንስ አይደለም። በጣም ተወኩላችን ናችን፣ ሁሉ ነገራችን በተቋሙ ላይ ዲፔንድ ያደርግ ስለነበር ተቋሙ ሲመጣ ቀድሞ የነበሩት ፕሪቪሌጆችን አጣናቸዋል። አዋጁን በተመሳሳይ ነው። ለአዋጅ በጣም ብዙ ሰዎች ለፍተዋል አዋጁ እንዲመጣ። ግን በምንም ተአምር አዋጁ አጌንስት አወር ኢንተረስት ይሆናል ብሎ ተብሎ ግን አልተገመተም። ማለት ባልታወጀ እስከሚያስብል ድረስ ጸጋው ወደ መርገምት የተቀየረበት ተጨባጭ ተፈጥሯል፣ በረከት መሆን ሲገባው ማለት ነው እና ከዚያ አኳያ ያልተሞከሩ አማራጮች ስቲል ባሉበት ሁኔታ እነዛን አማራጮች የህግ ማዕቀፉ እኔ በአንድ ላይ ንባብ የግድ የተወሰነ እንትኑ ላይ ህገ መንግስቱ አንቀጽ 37 አካባቢ ይመስለኛል ግሩፕ ራይት የሚባል ነገር አለ። ከዛ ማህበረሰብ ውስጥ የተወሰነ መብቱ አፌክት ያደረገው የተወሰነ ሰው በዛ ላይ መብት የተነክቷል የሚል የተወሰነ ሰው በብቻ በተናጠል አክሽን ክስ መመስረት እንደሚችል ኦቶሪቲ ይሰጣል። ክላስ አክሽን ይባላል ይመስለኛል በዘመናዊው በቴክኒካል ቋንቋ ማለት ነው እና እነዚህ ኦፕሽኖች የተለያዩ እስላማዊ ማህበራት አሉ። አሁን ለምሳሌ በመደበኛው እንኳን ከሄድን አንድ የሆነ አሁን ስሙ ልብ ያላልኩት የፖለቲካ ፓርቲ በሆነ የወጣ የህግ እንትን ላይ አንኮንስቲቱሽናል ነው የሚል ክስ መስርቶ ሁሉ ክርክር እንዳስተናገደ አስታውሳለሁ እና ከዛ በፊትም በኢህአዴግም ጊዜ የተወሰኑ ተሞክሮዎች አሉ ክላስ አክሽን በሚለው ማለት ነው እና እነዚህ ኦፕሽኖች ጎን ለጎን ማለት ሳይደረጉ ተስፋ መቁረጥ ይቻላል ወይ ነው የነበረው የኔ ጥያቄ። ሁለተኛ ሁለቱም ጎን ለጎን
ማይሄዱበት ምክንያት አለ ወይ? የሌሎች ሃይማኖቶችን ተሞክሮ ማየት ይቻላል። ለምሳሌ ፕሮቴስታንቶች የወንጌላውያን አብያተ ክርስቲያናት ህብረት ነው የሚባለው። ብዙዎቻችሁ መረጃው ይኖራቸዋል ብዬ አስባለሁ። አዲስ አበባ ላይ በቅርቡ አንድ ከአሜሪካን ዋይት ሃውስ ቅርብ የሆነ አንድ ወንጌላዊ መጥቶ ፕሮግራም ባደረገበት ወቅት 1500 በላይ አብያተ ክርስቲያናት እንዳሉ ነው መግለጫው ላይ የገለጹት። የወንጌላውያን አብያተ ክርስቲያናት ህብረት ተቋሙ ማለት ነው። ልክ የመጅሊስ እኩያ የሆነው በአዋጅ የተቋቋመው ተቋም ማለት ነው። እና እነዚህ እያንዳንዳቸው ቸርች ሃይማኖት ናቸው፣ በሰላም ሚኒስቴር ተመዝግበው የነበሩ ማለት ነው። እያንዳንዳቸው ተሰባስበው ህብረት ነው የፈጠሩት። ስለዚህ ይሄ ህብረት የእያንዳንዳቸው የውስጥ ስራ ላይ አይገባም፣ ግን ከመብት ጋር የተያዙ ነገሮች ላይ ግን በጋራ ድምፅ ሆኖ የተለያዩ ነገሮችን ኤክሰርሳይዝ ያደርጋል ማለት ነው። እና የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤትም መሆን ይገባው የነበረው አንድ እንትኑም የሚሰጠው ማለት ነው፣ አዋጁም አውቶሪቲ የሚሰጠው ከመብት ነገሮች ጋር በተያያዘ የተለያዩ አስተዳደር ነገሮች ላይ በተያያዘ ኤክሰርሳይዝ እንዲያደርግ አምብሬላው ኤክሰርሳይዝ እንዲያደርግ ነው እንጂ በእያንዳንዱ ከማት መጅሊስ መስረታ በፊት በነበሩ መስጊዶችም ላይ ጭምር ኦቶሪቲ እንዲኖረው አይደለም። ሌሎች ወጣ ያሉ እሳቤዎችን ልተዋቸውና ላቆያቸውና በጣም እንዳንርቅ። ስለዚህ የወንጌላውያን አብያተ ክርስቲያናት ህብረት የእያንዳንዷን ቸርች አባል እንደ አንድ ሃይማኖት ቆጥሮ ግን ሁሉም ጠቅላላ ጉባኤ ላይ ውክልናቸውን እዛ ላይ ተሳትፈው የጋራ በሆኑ ነገሮች ላይ እንትን ይላሉ ማለት ነው። በአቂዳ በምናምን ሊለያዩ ይችላሉ፣ ግን የጋራ ኢንተረስት የሚያመሳስል የጋራ ነገር አላቸው። በዛ አንድ አዋጅ ታቀፉ ማለት ነው። ህብረት ነው የሚለው እኛ ጋር ሲመጣ ግን የአፍሪካ ፈርስት በዛው አያይዞ እንዲመልስ የፈለግኩት ነበር ማለት ከቻልኩኝ። እሺ ኦኬ እንትን አሁን ካለው የችግሩ አንገብጋቢነት አንጻር የፍርድ ጊዜ ወደ ፍርድ ቤት ይካሄድ ቢባል የሚወስደው የጊዜ ርዝመት አለና በዛ ጊዜ በዚህ ጋፕ ውስጥ የሚያስከፍልን ዋጋ አይሰፋም ወይ ወይም ደግሞ አይበልጥም ወይ? ሳይድ ቱ ሳይድ ማስኬድ አይቻልም ወይ? ቢያንስ ያሉትን ተቋሞች ለመጠበቅ የተወሰኑ መጅሊስ የሚመስል መዋቅር በማህበርም በሌላ ማደረጃጀት አድርጎ አዋቅሮ ያሉትን ተቋሞች ፕሮቴክት እያደረጉ የህጉንም ሂደት ሳይድ ቱ ሳይድ ማስኬድ አይሻልም ወይ? ወይስ የትኛው ነው የተሻለ የሚሆነው ትላለህ? ኦኬ ታንክ ዩ። እሺ አፍሪካ። እሺ እንግዲህ የኔ ምልከታ ባይንዲንግ ላይሆን ይችላል። የኔ ምላሽ ቅድምም መጀመሪያም ጥያቄ የነበረው እንደዛው ነው። አንደኛ ከዚህ የሚነሱ የሚብላሉ ሀሳቦች መጠላት የለባቸውም። ማለት በጣም ታኝከው ተብላልተው ነው መጨረሻ ላይ የሆኑ ውጤቶች የሆኑ ፍሬዎች የሚያስገኙት። ምናልባትም እኛ ለምንወቅሳቸው ወንድሞችን ፈረጃ ሊሆን ይችላል ይዞ የሚመጣው ማለት ነው። እና ወንድሞች ተገዳዳሪ ሲብላላ በደንብ የሚታሽበት መጨረሻ ላይ ተጨምቆ የሚወጣው ውጤት ስለሆነ የሚፈለገው ወንድሞች እንደንትን ባይቆጥሩት ብዬ ነው ወደዚህኛው ሐሳብ የመጣሁትና ሁለቱ ጎን ለጎን እንዳይሄዱ የሚከለክላቸው ነገር የለም ብዬ አስባለሁ። ህገ መንግስቱ አንቀጽ 27 አካባቢ የራሳቸውን የሃይማኖት አስተዳደር ተቋም የመመስረት ነፃነትን ጭምር ነው የሚሰጠው። የፍሪደም ኦፍ ኤክሰርሳይዝ ብቻ አይደለም። የሃይማኖት ነፃነት የሚገለጸው የራስን አስተዳደር ተቋም ማቋቋምን ይጨምራል። ነገር ግን ቅድም እንዳልነው ከአማና አኳያ ከአቅም በላይ ወይም ፎርስ ሜጀር የሚባለውን ነገር ካለህም አኳያ እነዚህኞቹ ሰበቦች ሳይሟሉ ነው ወይ ወደዚህኛው የሚካሄደው? ማለት በእንትን ሊሆን ይችላል። ያው የግድ በአንድ ነገር ብቻ አይታጠርም። መጨረሻ ላይ ከመፍትሄ ካላመጣ ሌሎች ኦፕሽኖች ደግሞ አይታዩም አይባልም። ግን ያለው ሪሶርስ ያለው የሂውማን ሪሶርስ ሁለቱን ጎን ለጎን ወይም ሶስተኛ አራተኛ ኦፕሽኖች በጣም ለስላሳ ኦፕሽኖች ቢፈጠሩ ጎን ለጎን ለማስኬድ የሚያቅብ ነገር አለ ወይ ነው የኔ መጀመሪያም ጥያቄ የነበረው ማለት ነው። እና ጥያቄን ነው መልሰ የጠየቀኝና ለኔ ሁሉም ለስላሳ ኦፕሽኖች ማይተገበሩበት ምክንያት አለ ብዬ አላምንም። የቀሩትም ኦፕሽኖች ልክ ናቸው።
የተወሰነ ሰው ደግሞ በዚህኛው አያዋጣም ብቻ ተብሎም ላይሆን ይችላል። ሁለተኛ ቀደም ሲል የሚፈጠሩ የህግ ግድፈቶችን በተሟላ አደረጃጀት በተሻለ አደረጃጀት ኤክሰርሳይዝ ማድረግን ያው ልምዱ ስለሌለ ለዚህኛው አደረጃጀት ላይ ያኛው ማህበረሰብ አዲስ እሳቤ ስለሆነ ኤርሊ ኤጅ ነው ያለ። አብዛኛው ተከታዮቻቸውም ኤርሊ ኤጅ ላይ ናቸው። አካዳሚካሊ ማቹር ናቸው። ሪሶርስም አላቸው። በተለያዩ ምክንያቶች ማጆሪቲ መስሎ የመታየት ሶሻል ማጆሪቲ ብለን የምንለው አለ። ቀደም ሲልም ከመድረኩ እየተገለጸ ነበር ከመድረክ መሪውና ሁለቱ ኮንትራዲክተሪ አይደሉም ለእኔ። አንደኛው ከሆነ አንደኛው አይኮንም አይነት ነገር ኦፕሽን መደረግ የለበትም ብዬ ነው የማምነው። ቀደም ሲል እንደገለጽኩት የመጨረሻዋ የስንብት መግለጫ እዛ ላይ የተሰነቀሩ የተለያዩ አረፍተ ነገሮች ቀጥሎ ያለን ኦፕሽን አመላካች ናቸው እንጂ እንትን አይደሉም። ግን ይሄ ነገር በማግስቱ ወይ ከዛ በኋላ በነበሩ ጊዜያቶች ሁኔታዎቹ ተጨባጩ አይፈቅድም ነበር። የግድ ኦፕሽኑ ስላለ ብቻ የተገበርም ለዛ ኦፕሽን ለመተግበር የሚያስችል መደላድል አለው የሚለው ነገር መሰረታዊ ይመስለኝ። ፈጻሚው በኩል የተለያዩ ደብዳቤዎች ሲገቡ አያለው፣ ሰማለው። የተለያዩ አቤቱታዎች ይቀርባሉ። እነዚህም አንድ ሲደረጉ ከተሞከሩ የመብት ማስከበር አማራጮች አንዱ ነው። ይሄኛው አማራጭ ደግሞ ያልተሞከረ ለስላሳ ኦፕሽን ነው እና ሰበብ ከማድረስ አኳያ ሁሉም ጎን ለጎን ቢደረግ፣ ሁለተኛ አሁን የተባለውን ገር በገር ነው ብለን ከምንለው ራሱን የቻለ ሪሰርች ቢደረግበት፣ በዘርፉ ያሉ ማኔጅመንት ላይ ያሉ ለዘርፉ ቅርብ የሆኑ ሰዎች መጠነኛ ሪሰርች ደንበኛ ሪሰርች ቢያደርጉና የተባለው ሁለተኛው አቻመጂስ ወይም ደግሞ ሌሎች ኦፕሽኖቹን በሪሰርች ቢብላሉና ቢጠኑ የተሻለ ነው ብዬ አስባለሁ። አሁን የግድ ስለፈለግነው ብቻ የሚያሳምኑ ጥያቄዎች እየተጠየቁም እነሱን ጥያቄዎች በተጨባጩ ላይ ባለ ዙልም መከለል የተሻለ ነው ብዬ አላስብም። ስለዚህ ቢብላላና በሪሰርች ቢዳብር የተሻለ ነው የሚመስለኝ። ሁሉም ኦፕሽኖች ኮንትራዲክተሪ አይደሉም፣ ጎን ለጎን መፈጸም ይችላሉ ነው። አመሰግናለሁ።